የመካከለኛው ምስራቅ ውጥረት ተባብሶ ቀጥሏል። በዛሬው ዕለትም ዋና ዋና ዜናዎችን የማቀርብላችሁ ይሆናል። ተደጋጋሚ መረጃዎችም እየወጡ ሲሆን ቶሎ እንዲደርሳችሁም ሰብስክራይብ በማድረግና የደውል ምልክቱን በመንካት ትኩስ መረጃዎችን ማግኘት ትችላላችሁ። ቻይና አሜሪካን የሚያሰጉ ሚሳኤሎችን ለኢራን ማቅረቧ ተሰማ። ቻይና ለአሜሪካ የጦር መርከቦችና የአውሮፕላን ተሸካሚዎች ትልቅ ስጋት የሆኑትን እጅግ ዘመናዊ ሃይፐርሶኒክ ጸረ መርከብ ሚሳኤሎችን ለኢራን ማቅረቡ የተሰማ ሲሆን ይህም በዓለም አቀፍ ደረጃ ከፍተኛ ድንጋጤንም ፈጥሯል። ይህ መረጃ እውነት ከሆነ አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት አቅጣጫውን ሊቀይር እንደሚችልም ተገምቷል። እነዚህ ሚሳኤሎች በከፍተኛ ፍጥነት የሚጓዙና በአየር ላይ አቅጣጫቸውን የመቀየር ብቃት ያላቸው በመሆናቸው አሜሪካ መርከቦቿን ለመጠበቅ የምትጠቀምባቸውን ዘመናዊ የመከላከያ ስርዓቶችን ክፉኛ ሊፈትኑት እንደሚችሉም ተነግሯል። ይህ አደገኛ የጦር መሳሪያ ዝውውር የተሰማውም ሩሲያ በግጭት ሂደት ላይ ያላትን ስጋት በገለጸችበትና እንደ እንግሊዝ፣ ፈረንሳይና ጀርመን ያሉ ሀገራት የባህር ላይ የነዳጅ መስመሮችን ለመጠበቅ በጦርነት ውስጥ ጠለቅ ብሎ ለመሳተፍ በሚያስቡበት በዚህ ወቅት ነው። ታዲያ ፕሬዚዳንት ትራምፕ የኢራን ወታደራዊ እዝ መፈራረሱን ቢገልጹም ኢራን እንዲህ አይነት ቴክኖሎጂ ማግኘቷ ግን በዓለም አቀፍ አጋሮቹ አማካኝነት አሁንም ጠንካራ ስልታዊ አቅም እንዳላት ማሳያ ተደርጎም ተወስዷል። በየመን የሚገኙ አማጽያንም በቀይ ባህር ላይ ያሉትን የጥምረት ሀገራት መርከቦችን ኢላማ እንደሚያደርጉ ያስጠነቀቁት ምናልባትም ከዚህ የቴክኖሎጂ ድጋፍ ጋር በተያያዘ ሊሆን እንደሚችልም ተጠርጥሯል። በሌላ መረጃ ኢራን ከመሬት በታች ያሉ ኃይለኛ የተባሉ ዘመናዊ ሚሳኤሎችን ልትጠቀም እየተዘጋጀች መሆኗን ገልጻለች። ከዚህ ቀደም ከኢራን ጋር ባላት በጠበቀ ግንኙነት የምትታወቀው ኳታር ደግሞ ለመጀመሪያ ጊዜ በኢራን ግዛት ውስጥ ጥቃቶቿን መፈጸሟን አረጋግጣለች። ይህ እርምጃን የወሰደችው በአገሪቱ ዋና የዓለም አቀፍ አውሮፕላን ማረፊያ ላይ ኢራን ኢላማውን የጠበቀ ልትሰነዝር የነበረውን ጥቃት ኳታር ካከሸፈች በኋላ መሆኑን የጄሩሳሌም ፖስት ዘገባ ያመላክታል። ይህ የኳታር እርምጃ የቀጠናውን የኃይል ሚዛን በእጅጉ ይቀይረዋልም ተብሏል። ቴህራን በኳታር ላይ ጥቃት በመሰንዘሯ የቀድሞ ወዳጇን ወደ ጠላትነትም ቀይራለች ተብሏል። ይህ እርምጃ አሜሪካና እስራኤል በኢራን ላይ ከጀመሩት ወታደራዊ ዘመቻ ጋር ተዳምሮም የኢራን አገዛዝን ይበልጥ አጣብቂኝ ውስጥም ከቶታል። በሌላ መረጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራን ላይ የምታደርገውን የአየር ድብደባ አጠናክራ እንደምትቀጥልና በሊባኖስ ሄዝቦላ ላይም ከበድ ያለ እርምጃ እንደምትወስድም ቃል ገብተዋል። ሄዝቦላ በእስራኤል ላይ ጥቃት በመሰንዘሯ ትልቅ ስህተት መሰራቱን የጠቀሱት ኔታንያሁ እስራኤል እስካሁን ለሰነዘረችው ጠንካራ አጸፋ በቀጣይ ይበልጥ በኃይል የታጀበ እርምጃ እንደምትወስድም አስጠንቅቀዋል። በመጨረሻም የሆርሙዝ የባህር በር መዘጋቱን ተከትሎ ኢራቅ በዓለም አቀፍ ሁለተኛ ግዙፍ የሆነውን የነዳጅ መስክ የሩማይላን የነዳጅ ማውጫ መዝጋቷን የሻፋቅ ኒውስ ዘግቧል። የዕለቱ ዋና ዋና ዜናዎችን በዚህ ላይ ያበቃለሁ። በቀጣይ የሚወጡ መረጃዎችን ተከታትዬ የማቀርብ ይሆናል። ይህም ቤት ሰብስክራይብ እና የደውል ምልክቷ እንዳይረሳ።